እንዴት ናችሁ? መክሊት ነኝ። የግሬድ 11 አግሪካልቸር ዩኒት 1 ኢንትሮዳክሽን ቱ ክሮፕ ፕሮዳክሽን እንጀምረን ዛሬ 1.4 ክላሲፊኬሽን ኦፍ ክሮፕ ፕላንትስ ጋር ደርሰናል። ሶ ሜጀርሊ እነዚህ ክሮፖች ሲከፋፈሉ ፉድ ክሮፕ፣ ኦይል ክሮፕ፣ ፋይበር ክሮፕ እና ፎሬጅ ክሮፕ አለን። ሶ ዛሬ የምናየው እነዚህ እነማን ናቸው የሚለውን ይሆናል ማለት ነው። አብራችሁን ቆዩ። የእናንተ መጽሐፍ ፔጅ 8 ላይ ነው የሚጀምረው ቶፒኩ። ኦኬ ሶ ግሎባሊ ሜጀር ክሮፖች አሉ። ኢን ተርምስ ኦፍ ቮሊዩም ኦፍ ፕሮዳክሽን ሶስት ክሮፖች ትልቁን ቦታ ይዛሉ፣ ሜጀር ናቸው። ዊት፣ ሜዝ እና ራይስ፣ ያ ማለት ስንዴ፣ በቆሎና ሩዝ ማለት ነው። ከዚህ በተጨማሪ ግን እነ ሶርገም፣ እነ ባርሊ፣ እነ ገብስ፣ እነ ማሽላና እነ ኦትስ፣ አጃ ቀጣዩን ራንክ ይዛሉ ማለት ነው። ነገር ግን ወደኛ ሀገር ኮንቴክስት እናመጣው። በእኛ ሀገር ኮንቴክስት ጤፍ፣ ዊት፣ ሜዝ፣ ሶርገም እና ባርሊ ከአንድ እስከ 5 ቶፕ 5ን የሚይዙት እነዚህ ናቸው። ግን በልክ እንደ ግሎባሊ በቮሊዩም ኦፍ ፕሮዳክሽን ሳይሆን በሚይዙት ከቨር ባደረጉት ኤሪያ መጠን ነው በራንክ የተደረጉት። ስለዚህ ጤፍ አንደኛው ነው፣ ዊት አለን፣ ሜዝ አለን፣ ሶርገም አለን፣ ከዛ መጨረሻ ላይ ባርሊ አለን ማለት ነው። ወደ ዲቴይሉ ስንገባ ክሮፖች በሞኖኮት እና ዳይኮት ተብለው ሊከፈሉ ይችላሉ። when we say ሞኖኮት ስሙ እንደሚነግረን it has only one cotyledon አይደለ? when we say dicot it has two cotyledons. by the way cotyledon የሚለውን ወርድ ማለት ነው ምን ማለት እንደሆነ ዲፋይን እንድታረጉ ኮሜንት ሴክሽን ላይ ለእናንተ ተዋለሁ፣ ምክንያቱም ፕሮባብሊ ባዮሎጂ ላይ ነክታችሁታል ብዬ አስባለሁ። ሶ እነዚህ ሞኖኮቶች ምግባቸውን ስቶር የሚያደርጉት ኢንሳይድ ዜር ኢንዶስፐርም ነው። when we say endosperm ስንል ምን ማለታችን ነው? it's a tissue ነው produced inside the seeds of flowering plants. ፍላወር በሚያደርጉ ፕላንቶች ሲድ ውስጥ የሚመረት ቲሹ ነው። then it provides nutrition in the form of starch. ፕሮቫይድ የሚያደርገው ኒውትሪሽን ኢን ዘ ፎርም ኦፍ ስታርች ነው። ስለዚህ በአኒማል ኒውትሪሽን ውስጥ የስታርች ሶርስ ኢንዶስፐርም ነው ማለት ነው። እነዚህ ሞኖኮት ምንላቸው ክሮፖች ባይ ዘ ዌይ ግራስ ላይክ ስትራክቸር ልክ እንደ ስታዩዋቸው ሳር ያያችሁ ነው የሚመስላችሁ፣ ግን they are called monocots። የመጀመሪያው ትሩ ሊፍ አንድ ነው፣ ከመሬት ሲወጣ የሚያወጣው ሊፍ አንድ ነው፣ that's called cotyledon። ሌሎቹ ደግሞ ዳይኮትስ ናቸው። ዳይኮትስ such as legumes, oil seeds, they store foods inside their cotyledon. ስቶር የሚያደርጉት ምግባቸውን ኮትሊደን ውስጥ ነው ማለት ነው። when we say cotyledon it's a seed leaf within the embryo of the seed that serves as food source for the plant embryo in order to germinate ሲያደርግ እንደ ምግብ ሶርስ የሚያገለግለው that's called ኮትሊደን የምንለው ማለት ነው። ስለዚህ እነዚህ ዳይኮቶች ሰቻስ እና ሌጊዩም እና ኦይል ክሮፕስ ስቶር ሲያደርጉ ምግባቸውን ኢንሳይድ ዘ ኮትሊደን ነው ስቶር የሚያደርጉት ማለት ነው። ኮትሊደንስ they have high amounts of protein, oil እና የተወሰነ መጠን ያለው ካርቦሃይድሬት ይዛሉ። ግን ደግሞ ኢንዶስፐርሙን ስንመጣ ደግሞ ስታርች ስሞል ኳንቲቲ ኦፍ በትንሽ መጠን ፕሮቲን እና እንዲሁም ስታርች እና ሌሎች ኒውትሪየንቶችን ፕሮቫይድ ያደርጋል ኢንዶስፐርም። ስለዚህ በሞኖኮት እና ዳይኮት ብለን እንከፋፍላቸዋለን። እንዲህ ሞርፎሎጂካል ስትራክቸራቸውን በኢሜጅ አስቀምጥላቸዋለሁ። ወደ the most important food and feed legumes or oil seed grains are soybean ታውቃላችሁ? it's called አኩሪያተር የምንለው በጣም ጠቃሚ የሆኑ አኩሪያተር እነ ፒነት እነ ቢንስ እነ ፒስ እነ ለውዝ እነ ባቄላ እነ ቦሎቄ የመሳሰሉትን ማለት ነው። ፕሮቲን and dicot plants low ነው። የተወሰኑ ግን ኢሴንሻል የሆኑ አሚኖ አሲዶችን የሚይዝ ይሆናል ማለት ነው። ወደ ፔጅ 9 ያለ ነው ሜጀር ኦይል ክሮፖችን ማየት ይኖርብናል። ሜጀር ኦይል ክሮፖች ስንል ለምን ክሮፖቹ መጀመሪያ ኦይል ተባሉ ኦይል ክሮፕ ተብለው ክላሲፋይ ተደረጉ ነው አይደል ጥያቄው።
ሶ ኦይል ክሮፕ ብለን ክላሲፋይ ያደረግንበት ምክንያት ኦይል ኤክስትራክት ማድረግ ስለምንችል ነው ከነዚህ ክሮፖች። ኦይል ክሮፕስ ወይ ደግሞ oil seed crops are grown in order to extract oil contaminated in their seeds, contained in their seeds. በውስጣቸው ያለውን ዘይት ኤክስትራክት ማድረግ የምንችላቸው ሲዶች ናቸው እነዚህ ማለት። ሜጀር ኦይል ሲድ ሜጀር በዋነኝነት የሚጠቀሱ ኦይል ሲዶች አሉ። የመጀመሪያው ኦሊቭ ነው። ኦሊቭ ታውቃላችሁ which is የወይራ ተክል ማለት ነው። ኤክስትራክት ስናደርግ የወይራ ዘይት ይሆናል። ሌላኛው እነ ሊንሲድ እነ ሴሴም እነ ተልባ እነ ሰሊጥ እነ ሰንፍላወር የሱፍ አበባ እነ ሶያቢን እነ አኩሪ አተር እነ ኮኮናት ፓልም ከዛ ደግሞ it says ሜዝ አይደለ ሜዝ መሆን ያለበት ወይ ደግሞ ካታጎራይዝ መደረግ የነበረበት ከፉድ ክሮፕ ጋር ነው አይደለ ትንሽ ኮንፊውዝ ያደርጋል ግን nowadays ከኮርን ኦይል ኤክስትራክት መደረግ ጀምሯል ሶ ሜጀር ኦይል ክሮፕ አይደለም ግን ስቲል እንደ ኦይል ክሮፕ ካታጎራይዝ መደረግ ጀምሯል ኦይል ኤክስትራክት ስለምናደርግበት it's called minor oil crop በጣም ሜጀርሊ ኦይል ኤክስትራክት የሚደረግበት ክሮፕ አይደለም ግን minor oil crop ተደርጎ ካታጎራይዝ መደረግ ጀምሯል እነዚህ ኦይል ክሮፖች ኢሴንሻል የሆነ አሚኖ አሲድን ያመነጫሉ ይሰጡናል it's called ከፋቲ አሲድን ስለሚይዙ እነዚህ ፋቲ አሲድሶች ሊኖሊክ እና አልፋ ሊኖሊክ አሲድስ ይባላሉ when we say ሊኖሊክ አሲድ ኦሜጋ 6 እና ኦሜጋ 3 የሚባል ነገር ሰምታችሁ ታውቃላችሁ ታስታውሱታላችሁ እሱን ኮንሰፕት ኦሜጋ 6 እና ኦሜጋ 3 እስቲ አስታውሱ ኦሜጋ 3 ከምን ነበር የምናገኘው ኦሜጋ 6 ከምን ነበር የምናገኘው ኦሜጋ 6 የምንለው ሊኖሊክ አሲዱን ነው ኦሜጋ 3 ምንለው ደግሞ አልፋ ሊኖሊክ አሲድ ነው ሊኖሊክ ዋን ከሴሪያል ክሮፖችም ልናገኘው እንችላለን ለምሳሌ ከሚዝ ከዌት ከራይስ እና ከባርሊ ልናገኘው እንችላለን while that of ይሄኛው ደግሞ ከአልፋ ሊኖሊክ ደግሞ ቤዚካሊ ከፍላክስ ሲድስ ከነዚህ ከነሴሴሜ ከነቺያ ሲድ ከነሶያቢን ነው በደንብ ኤክስትራክት የሚደረገው ግን ሁለቱም ኦይል ክሮፖች እነዚህን ሁለቱን ኢሴንሻል አሚኖ አሲዶች ፕሮቫይድ ማድረግ ይችላሉ ኦሜጋ 6 እና ኦሜጋ 3 በጣም ለስኪን ግሎ ለማድረግ የስኪን ሪፔር ለማድረግ እንዲሁም ደግሞ የቦዲዎች ግሮዝ እና መታደስን እንዲያድጉ እንዲሁም ደግሞ ቦዲ ቲሹ እንዲያድግም at the same time ደግሞ ሪፔር እንዲያደርግ እንዲታደስም ያደርጋል ኢንፍላሜሽን ሬዲዩስ ለማድረግ ይረዳናል which is አልፋ ሊኖሊክ ዋን ማለት ነው ሶ ሁለቱም በጣም ቤዚክ የሆኑ ኢሴንሻል አሚኖ አሲዶች ናቸው የምናገኛቸው ከነማን ኦይል ክሮፕስ የምናገኛቸው ኢሴንሻል አሚኖ አሲድስ ናቸው ሌላኛው ወደ ከኢሴንሻል አሚኖ አሲዶቹ ቀጥሎ የሚሰጡ ምንድነው ቫይታሚን ኤ ቫይታሚን ኬ ቫይታሚን ዲ እንዲሁም ቫይታሚን ኢ እናገኛለን ሶ ፋቲ ኤንድ ኦይሎች ከትራይግላይሴራይድስ ነው የተሰሩት ስሙ እንደሚናገር ግላይሴሮይድ ታውቃላችሁ አይደለ ሶ ሶስት ግላይሴሮይድ የያዘ ነው ኮምፖዚሽናቸው ማለት ነው ሶ የሚሰጡት ጥቅም በጣም ከፍተኛ ነው እነዚህ ትራይግላይሴሮይድ ጀነራሊ የተሰሩት ከምንድነው ከሎንግ ቼን ኦፍ ካርበን ከሃይድሮጅን እና ከኦክሲጅን አተም ነው ለዚህ በጣም ጥቅም ያላቸው ለምንድነው የሚባለው ለቦዲያችን ለግሮዝ እንዲሁም ደግሞ ለሪፔር የሚጠቅሙ ናቸው ማለት ነው ቀጥሎ ሁለት ሜጀር ክሮፖች ይቀሩናል right the fiber one እና the forage crop እነዚህ ጋር ብዙ ጊዜ አንፈጅም ግን ስሙ እንደሚናገረው when we say fiber እነዚህን ክሮፖች የምንጠቀመው ለክሎዚንግ አይደለ the raw material የሚገኘው let's say cotton the cotton lint ጥጡን ለልብስ ምናምን ለመሳሰሉት የምንጠቀማቸው so under this fiber crop categorize የምናረጋቸው raw materialቸው it might be the steam ከስቲማቸው ኤክስትራክት የሚደረግ እነ ጁቴ እነ ሳይሳሊ የመሳሰሉት ኤክስትራክት ተደርጎ ወይ ደግሞ ሮ ማቴሪያላቸው ለኢንዱስትሪ ግብአት መሆን የሚችል ክሮፖች ናቸው ኢሜጆቹን የተወሰኑትን ለማስቀመጥ ሞክራለሁ ሶ እነ ሳይሳል እነ ኬናፍ እነ ኔት እነ ባምቡ ታውቃላችሁ right ባምቡ ማለት ቀርከሃ
እንደዚህ አይነት ክሮፖች ፋይበር ክሮፕስ ነው የምንላቸው ማለት ነው። የአራተኛው ክላሲፊኬሽን ፎሬጅ ክሮፕ ነው። ያው እርግጠኛ ነኝ ተርሙን ብዙም አዲስ አይደለም ብዬ አስባለሁ። ፎሬጅ ክሮፕ ማለት ደግሞ ለአኒማል ፊድ የሚሆኑ ክሮፖች ናቸው። ለምሳሌ ኤሌፋንት ግራስ፣ አልፋልፋ እና እነ ክሎቨርስ እና ቲሞቲ የመሳሰሉት ክሮፖች ፎሬጅ ክሮፖች ናቸው። በጣም ለአኒማልስ ኤሰንሻል የሆኑ ኒውትሪየንቶችን ፕሮቫይድ የሚያደርጉ ክሮፖች ናቸው። as much as possible እነዚህን የመሳሰሉትን ክሮፖች ኢሜጅ አታች ማድረግ ይሆናል ማለት ነው። ሌላ አንድ ሳናይ ማለፍ የሌለብን ኮንሰፕት C3 እና C4 ፕላንቶች ኮንሰፕት ነው። እርግጠኛ ነኝ ስለ C3 እና ስለ C4 ኮንሰፕት ባዮሎጂ ላይ በደንብ ተምራችሁ እንደምታውቁ፣ ምክንያቱም አሁን 11ኛ ክፍል ተማሪዎች ስለሆናችሁ። ግን when we say C3 the first produce carbon atom 3 ካርበን አተም ነው። when we say C4 ግን የመጀመሪያው ፕሮዲዩስ የሚደረገው አተም 4 ካርበን አተም ነው አይደል? ግን ቤዚክ ዲፍረንሳቸው ምንድነው? እዚህ ጋር ያለውን ባጭሩ ክላሪፋይ ለማድረግ C3 ፕላንቶች they just use ያገኙትን carbon dioxide, they don't have any carbon dioxide accumulation mechanism የላቸውም። ለዚህ most of the time በጣም drought area ላይ resistant አድርገው የሚቆዩ type of planቶች they are categorized under C4 plants ማለት ነው። እነዚህ የራሳቸው በድርቅ ጊዜ፣ ዝናብ በሌለ ጊዜና በመሳሰሉት ሬዚስት አድርገው ያንን በውስጣቸው የነበረውን ካርበን ዳይኦክሳይድ የሆነ ጊዜ ላይ ያገኙትን ካርበን ዳይኦክሳይድ አጠራቅመው ለክፉ ቀን እንደመጠቀም ማለት ነው። እነሱ አይነት ፕላንቶች they are called C4 plants። ግን ደግሞ በጣም ኮንዱሲቭ ኢንቫይሮንመንት የሚፈልጉት ክሮፖች ደግሞ C3 ፕላንቶች እንላቸዋለን ማለት ነው። መጣላችሁ እንደሱ አይነት ክሮፕ አካባቢያችሁ ላይ ታውቃላችሁ? ለምሳሌ እንደ ሹገር ኬን አይነቱ ክሮፕ ምን ላይ ካታጎራይዝ ቢደረግ ይመስላችኋል? how about እነ ጤፍ በጣም ደረቃማ ቦታ ላይ መብቀል ይችላል ወይስ እንዴት ነው? ሶ ከምታውቋቸው ከኤክስፒሪየንሳችሁ እናንተ እያሰባችሁ ቆዩ። እኔ ግን ኢሜጅ አታች የማድረግ ይሆናል ማለት ነው። ሶ በዚህ ክላሲፊኬሽን አይተናል፣ 4 ክላሲፊኬሽን። ከዛ ደግሞ C3 እና C4 ፕላንቶች ክላሲፊኬሽን አይተናል ማለት ነው። ፋይናሊ የሚቀረን የክሮፒንግ ሲስተም አይነቶችን ነው ማለት ነው። ሶ within this week የቻፕተር 1 ቪዲዮዎች አታች ማድረግ ይሆናል። and then ከኔክስት ዊክ ጀምሮ ደግሞ ቻፕተር 2 ፕሮባብሊ አሁን ቻፕተር 2 ላይ ነው ያላችሁት ወይ ደግሞ አልፋችሁታል ብዬ ነው ማስበው። የፓወርፖይንቱ ቪዲዮ ኦሬዲ አለላችሁ። ግን ደግሞ አይ this way ይሻላል የምትሉ ከሆነ ይሄን ሞር ኤክስፕሌን ለማድረግ እየሞከርኩ ስለሆነ ይሄኛውን መጠበቅ ትችላላችሁ። ቲክቶክ አካውንቱን ፎሎ ማድረግ እንዲሁም ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ as much as possible VPN አብርታችሁ ብታዩ ደግሞ በጣም ለኛ ሰፖርቲቭ ነው የሚሆነው ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። Thank you so much.